ሰላም እንዴት ናችሁ? ሰላም እንዴት ናችሁልኝ? አለሁ እኔ እግዚአብሔር ይመስገን። ስጦታ ሪያክት ነኝ። የተለያዩ ቪዲዮዎችን ይዤላችሁ እየመጣሁ ነው። ዛሬም በአዳዲስ ቪዲዮዎች መተናል። ሪያክት እናደርግባቸዋለን። ቀጥታ ወደ ቪዲዮ። የቀን ወጪያችሁ ስንት ነው? የጡረታ ብር ነው 100 ብር 100 ብር 100 ብር። የቀን ወጪ ስንት ነው? እኔ ደሞዜ ትክክለኛ ደሞዜ ልንገር አላፍርበትም 17000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቀን ወጪ ስንት ነው? አይ በቀን ወጪ የሚባል የለም። ምን በቃ ይሄን ነው ስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ ቀን ግፋ ካለ 400 300 አወጣለሁ። ቤተሰብ ልጆች ያሉ የወር ገቢው ስንት ነው? 2000 2000 ብር ካገኙ እንዴት ነው በቀን 400 ብር የሚያወጡት? እና ምን ላድርገው? በቃ ደረቅ ነገር ይሰሩ። አዎ ምን እንታዘዝ? ሎፍቲ ኢንተርቴይንመንት ከባድ ኢንተርቴይንመንት ነው። የቀን ወጪ ስንት ነው? የቀን ወጪ እንኳን አይገመትም። ከልጆች ጋር ከሆነ እስከ 2000። በወር ምን ያህል ብር ትሰራለህ? በወር ያው እግዚአብሔር የፈቀደውን ትሰራለህ። እስከ 5ም 10000 በቀን 2000 ብር እያወጣ 10000 ብር በወር እያገኘ እንዴት ነው? ምንም ጣጣ የለውም እኮ ሰጣለህ። ይሁን ተረጋጋ። ወንድሜ እኔ ላስተምረህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ይሻላል። አንቺ ሳይክል ተበላሽቷል። ለምንድነው ግን ስትደባደቡ ማለት አንዳንድ ሰዎች የእናንተን በጣም ታናሽ ስታገኙ በጣም ሕፃን የሆነ ታናሽ ልጅ ምናምን ስታገኙ በተለይ ወንዶች በቃ የሰፈር ልጅ ምናምን ትይዙና ልክ እኩያችሁ ግን ሲሆን እንደዚህ አትይዙ። እኩያችሁ ስትደባደቡትና እሱ እንደናንተስ ቤተሰብ ትልቅ ደረጃ ደርሶ ይጥረኛል። እኔ ከጀማው ጋር አገውኛ ሲያስቁ የማዘሩን እስካልፍ ነው ያሰሩት። ነጠላ ነው ያደረገው። ጡረታው እዚህ ያለቀ በቃ የተነሳ ድርቆሽ የማዘር ድርቆሽ ይዘተኝ ነው በቃ። እሺ ወንድሜ አልኮል ትጠጣለህ? የት አለ አለ? አይ እሱ ሳይሆን ህይወት ላይ ቀስ በቀስ እያለ እንደሚገል ታውቃለህ አይደል? ችግር የለውም እኔ አልቸኩልም። ቀስ ብሎ ይግደላ። ሰብስክራይብ አድርጉ። ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። የዚች ልጅ ሙሉ ታሪክ ዩቲዩብ ላይ ታገኙታላችሁ። እሺ እንዳበላ ውሃም እንዳጠጣ ምናምን አሉ። እዛ የዛን ሰዓት በጣም ነው ስል ከፋኝ። ስማ ወልድ ጠፈጠፋት እኮ ምን አድርገው ነው በእናታችሁ? ሰላም አለይኩም። ሰላም እንዴት ነው? አለን ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ምን የድግስ ምግብ ነው። ምንድን ነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ በጣም ያስጠላ። ኧረ ዝም በል በእናትህ። እንደዚህ ነገር አይደረግም። ወላሂ ላዝም ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን። እንግዲህ ልደት ትናንት አለፈ። አንተ አስታውሰኝ። ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም? ትናንት በእናትህ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። አንተ አስታውሰኝ አልኩህ። ኧረ ዝም በል በእናትህ። እንዴ ወዴት ነሽ? ዝም በል በእናትህ። ሃሌሉያ ይመጪ ማትገመት ስትሆኝ እሺ። አርቲስቷ ናት አንቺ ልጅ እንትን በጣም የሚለው ዘፈን ላይ እዛ ላይ ነው የማውቃት ስታምለው። እኔ ከትንሽ ጋር 2016 ተሸክመን በቃ ያፈልናል። እሺ ፍሬንች እንደይናት እቺ አይቶ በቃ እባክህ ከዛሬ ሰብስክራይብ አላደርጋችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድን ታውቀዋለህ? እኛ ሰፈር እንዴ የምር ሊሆን ይችላል። ምን ችግር አለው? ምን አይነት
አይነት ፊልድ ቢሰሩ ወይም ምን አይነት ስራ ቢሰሩ ያምርባቸዋል? እኔ ለራሴ ስራ አላገኘሁም። የሰው ስራ ነው እንደምንወጣው። እዚህ ላይ የሚደርሰው ግፍ ይብቃ። ተፈታተኑት እኮ በቃ ልጅ ይመስለኛል። ግን ያው እሱም አውቆ ይመስለኛል። እኔ እንጃ አላውቅም። በዚህ ስለፈመሰ ሀያውም ኢትዮጵያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው ይመችሽ። አቦ ምን ይባላል? እኛ ሙጫ እየፈለግን ነው። ይመቻችሁ። ይህ እኛ ሀገር ነው በፈጣሪ ትራፊኩ ግን እኛ ሀገር ነው። ይመቻችሁ። እነሱ አለማቸውን እየቀጩ ነው። የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ምንድን ነው ትንሽ ኢንቨስት ቢደረግብኝ አበባ ለውጥ ይህ ለውጥ ነው፣ ለውጥ አይደለም። በስማ ሜካፕ ግን ይመቸው። አይ ወንጀል በላውን አይወጣም በዚህ እና ፍቅራቸዋለን ያልኩትን ከንትለናል። ልጅ እያለን የሳላቸው እንስሳቶች በጋዶ ዓለም ቢኖሩ ወይኔ እውነት እኮ ነው። እኔ ሳልኳቸው ምንም ቅርጽም የላቸው። እኔ ችግራት ላምናት ኮዳ ደቅላ ነው የሚመስለው። እቺ በስመ አብ ግልገል ሞላ እኮ ነው። ፍጥረት ይብር ቢሆን እኔ ገደሉኝ። ቅርታ አልቻልኩም። ይብር በአሁኑ ሁሉም ህፃን ስለሆነ ነው እንዴ? የምር እኔ በዚያው ከቀጠለ መስከረም ላይ አገባኝ። አበባዮሽ እያለን መሰብሰብ ነው። ሴቶች ተዘጋጁ። የኔ ውድ እኔን እንዴት ነው የምታየኝ? አንቺን ምን ልበለው እንደ እህትህ ነው ወይስ እንደ ሚስትህ ወይ እንደ እናትህ? አንቺ እንደዚህ ነው ማለት ይበቃሻል። የምን ሚስት እናት ምናምን ሰው ደውሎልኝ ተመልሼ ስደውል በእውነት እኔ እንደዚህ ነኝ። ጠርቶ እኮ ዘጋ እንላለን። አማርኛ መምህር ተውላጠግስ እንዴት ነሽ? የኔ ተውሳ ከግስ አንተ ነህ እንዴ? አዎ ምንድን ነው ስደውል እኮ ስልክ አታነሺም። ደጅ አስጠናሽ። ቃል አጋለሁ። ደጅ አስጠናሽ። ይሄ ነገር ማርያዊ ፍቺ አይደለም፣ ተሳስተሻል። ፍካሪያዊ ፍቺ ነው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘዊ ይሄ ቃል ሰምና ወርቅ ለድሮ ግንኙነት ሲጻፍ እንትኖቹ የሚያስፈልጉት የነጠላ ሰረዝ ምናምን ሁለት ነጥብ ላይ ይደረጋል። እንደዚህ የዚህን ቃል ሰምና ወርቅ ነው ወጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ ነው። ኧረ በሆሄያት ይዤሃለሁ። ተው ያልችልም። እንዴት መጣለሽ? ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነች።
እክሳታለሁ። አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወይስ ብዬ እናንተ መርፌ ስታይ የምትሮጠው? አትሩጥ። መጀመሪያ ለምንድን ነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይህ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ዱኩላ ነው ወይስ ምንድን ነው? ላይፍ ጋርድ ነው። ላይፍ ጋርድ ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ? እዛ አብራችሁ የመጣችሁት ሸፒዋ ልጅ እረሷን ማውጣታለሁ። እውነት እሷን ላውጣት ነው የመጣው። አውጣትልሻል። ፍቅረኛዬ ነው። ፍቅረኛሽን ነው ማደረው? ይተዋለው መዳን ወይዘው በኢየሱስ ነው። በሌላ በማንም የለም። ላይፍ ጋርድ አይደለ እንዴ? የሚከፈልክ እንድታድና እንዴ? ይሄ የሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ? ያው አይደለ? ከኔ ውጭ ወንድ የለም ብሎ ነበር ሲጀምር። ውሃ ግን ዘር አይመርጥም። አየሽ፣ ሁሉ ነው ያሰብጠው። ምን እንደሚሻል ታውቂያለሽ? እሱ እስኪመጣ ምናምን እኔና አንቺ እንዴት አያችሁት? የዛሬ ቪዲዮአችን ይሄንን ይመስል ነበር። እኔ በጣም ወድጃቸዋለሁ። በጣም ያሳቁኛሉ። እናንተስ እንዴት አያችሁት? እንግዲህ እንደተለመደው በሌላ ቪዲዮ እንገናኛለን። ግን ስጦታ ሪያክትን ሰብስክራይብ አድርጉ፣ የደውል ምልክቷን መንካትም እንዳትረሱ። መልካም የስራ ሳምንት ይሁንላችሁ። አመሰግናለሁ። ወዳችኋለሁ። ባይ